ለእኛ ለተዋሕዶ ልጆች ለእኛ ለተዋሕዶ ልጆች ለእኛ ለተዋሕዶ ልጆች ለተዋሕዶ ልጆች ለተዋሕዶ ልጆች። ሶሊያና ወደ ቤተ ክርስቲያን መሄድ በጣም ያስደስታታል። ዘወትር እሁድ በሰንበተ ክርስቲያን በማለዳ ተነስታ ወደ ቤተ ክርስቲያን ትሄዳለች። ልጆች ሶሊያና ዘወትር ወደ ቤተ ክርስቲያን መሄድ በጣም ነው የሚያስደስታት። እናንተስ ሁልጊዜ ወደ ቤተ ክርስቲያን መሄድ ያስደስታችኋል? በዕለተ ሰንበት በሰንበተ ክርስቲያን በማለዳ ወደ ቤተ ክርስቲያን መሄድ ይገባል። እናንተስ በዕለተ ሰንበት በማለዳ ወደ ቤተ ክርስቲያን ትሄዳላችሁ? ልጆች ቤተ ክርስቲያን ተብለው የሚጠሩት 3 ነገሮች እንደሆኑ ታውቃላችሁ? የመጀመሪያው እያንዳንዱ ክርስቲያን ነው። ይህም ክርስቶስን በማመንና ክርስቶስ ፈጽሙ ብሎ የሰጠንን ትእዛዛት በመጠበቅ የክርስቶስ ማደሪያ ወይንም ቤት ስለሚኮን ነው። በዚህም ቤተ ክርስቲያን ይባላል። ሁለተኛው ደግሞ የክርስቲያኖች ህብረት ነው። ይህም ክርስቲያኖች በአንድነት ተሰብስበው ሲጸልዩ፣ እግዚአብሔርን ሲያመሰግኑ ክርስቶስ በመካከላቸው ስለሚገኝ እንዲሁም ቤቱ ወይንም ማደሪያው ስለሚያደርጋቸው ቤተ ክርስቲያን ይባላሉ። ሶስተኛው ደግሞ ክርስቲያኖች ተሰብስበው የሚጸልዩበት፣ እግዚአብሔርን በምስጋና በዝማሬ የሚያመሰግኑበት፣ ቅዳሴ የሚያስቀድሱበት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስን ክቡር ሥጋና ቅዱስ ደም የሚቀበሉበት መቅደስ ወይንም ቤት ቤተ ክርስቲያን ይባላል። ልጆች ዕለተ ሰንበት ማለት ምን ማለት እንደሆነ ታውቃላችሁ? ዕለተ ሰንበት አምላካችን እግዚአብሔር በ6ቱ ቀናት 22ቱን ስነ ፍጥረት ፈጥሮ በሰባተኛዋ ዕለት ደክሞት ሳይሆን ለኛ ያስተምረንና ሰንበትን ይቀድስልን ዘንድ ያረፈባት ናት። ዕለተ ሰንበት የሥራ መፍቻ ቀን አይደለም። ይልቁንም ከስጋዊ ተግባራችን ታቅበን መንፈሳዊ ተግባራትን 6ቱ ቃላተ ወንጌልን የምንፈጽምባት ናት። ለጊዜውም ቢሆን ጥቂት እርፍ ብለን አማናዊቷን ዕረፍተ መንግሥተ ሰማያትን የምናስብባት ዕለት ናት። እንደ ቤተ ክርስቲያን ሥርዓትም ለሰንበተ ክርስቲያን ቀዳሚውን ቦታ ሰጥተን ቀዳሚት ሰንበትንም እንደሚገባ ልንጠቀምባት ይገባል። የሰንበት ጌታዋ የምህረትም አባቷ ጌታችን እግዚአብሔር ለዕረፍተ መንግሥቱ የተዘጋጀን ያድርገን። ይህች ዕለት አብ የቀደሳት፣ ወልድ የባረካት፣ መንፈስ ቅዱስ ከፍ ከፍ ያደረጋት ናት። በእርሷ ደስ ይበለን፣ በእርሷም ሐሴት እናድርግ። ትከብሩባት ዘንድ አክብሯት። ልጆች ዛሬ ስለ ቅድስት ቤተ ክርስቲያን 3 አይነት ትርጉምና ስለ ዕለተ ሰንበት ምንነት ተምረናል። የተማራችሁትን ለጓደኞቻችሁ ንገሯቸው። በቀጣይ በሌላ ቪዲዮ እንገናኛለን። ለዛሬ ግን በዚሁ እንሰነባበት። የእግዚአብሔር
ቸርነትና ምሕረት ከሁላችን ጋር ይሁን። ደህና ሁኑ። ለእኛ ለተዋሕዶ ልጆች ለእኛ ለተዋሕዶ ልጆች ለእኛ ለተዋሕዶ ልጆች